በጣም የሚያምር ብዙ አይነት ፍሌቨር ያለው ቆንጆ ቺዝ ኬክ እንሰራለን ዛሬ። ሚኒ ቺዝ ኬክ እንደምታዩት ለአይንም በጣም ነው የሚያምረው። ቪዲዮ በላይክ እና በፈለው ጀምሩት። የተጠቀምኩት ሁለት አይነት ብስኩት ነው የተጠቀምኩት፣ ዳይጀስቲቭ እና ሎትስ ብስኩት ማለት ነው። ሁለቱም በደንብ ከፈጨሁት በኋላ የጎድጓዳ ሳህን ላይ አደርጋለሁ። እንደምታዩት ሁለቱም በደንብ ፓውደር ሆነዋል። ከዛ ደግሞ አንሳልትድ ቤተር አደርጋለሁ። ጨው የሌለው ቅቤ ማለት ነው። ትንሽ መክሮሽ ውስጥ አቅልጬዋለሁ። ከዛ በደንብ አማስለዋለሁ። እንደምታዩት እንደዚህ በደንብ ካማሰልኩት በኋላ መጣበቅ ሲጀምር ይሄ የቺዝ ኬክ የሚኒ ቺዝ ኬክ ምሰራበትን እቃ እንደዚህ የለካው አንዳንድ ማንኪያ አደርጋለሁ። በደንብ ከሞላሁት በኋላ ማለት ነው ሁሉም እኩል አድርጌ ነው የሞላሁት። ከዛ ይሄ ቺዝ ኬክ በደንብ እንትን አደርገዋለሁ፣ አስተካክለዋለሁ ማለት ነው። በብርጭቆ ማስተካከል ትችላላችሁ፣ በእጃችሁም በሚመቻችሁ ማለት ነው። ከዛ እንደዚህ በደንብ ካስተካከልኩት በኋላ ወደ ፍሪጅ አስገባዋለሁ እስከ ክሬሙ እስከማዘጋጅ ድረስ ማለት ነው። ከዛ 180 ግራም ፊላደልፊያ ቺዝ፣ አንድ ግሽጣ ጌመር፣ 3 ማንኪያ የሚሆን ከኮንደንስድ ሚልክ፣ ትንሽ ቫኒላ፣ ከዛ ሁሉ መቀላቅለዋለሁ በሃንድ ሚክሰር ማለት ነው። ከዛ እሱ ከጎን አስቀምጬ አሁን ደግሞ ሁለት ፍሬ ማለት ነው ድረም ዌፕና 1 ኩባያ ወተት አድርጌ እፈጨዋለሁ ማለት እመተዋለሁ በደንብ ክሬሚ እስከሚሆን ድረስ። እዩት እንዴት እንደሚያምር ቆንጆ ክሬም ሆኖልኛል። ከዛ ቅድም የሰራነውን ወደሱ ቀላቅለዋለሁ ማለት ነው። አሁን ሁሉም አንድ ላይ ከቀላቀልኩት በኋላ ትንሽ ከነጩ ትንሽ አስቀርቼ ከላይ የምጠቀመው ማለት ነው። የተቀረውን ሎተስ ቅቤ አደርግበታለሁ ማለት ነው። ሎተስ ክሬም ቆንጆ ጣዕም ነው የሚሰጠው ለቺዝ ኬኮ። እና ደግሞ ስኳር አልጨመርኩም። ይሄ እንትን ስላለው ኮንደንስድ ሚልክም ስላለው ድርሚውፕም ራሱ ስኳር ስለሆነ በቃ ይሄን ብቻ ነው የተጠቀምኩት። ከዛ እንደዚህ እሞላዋለሁ ሁሉም። ከዛ ግማሹ መከሰራት ግማሹ ደግሞ ብስኩት እያደረግኩኝ ከላይ ሁሉም እንትን ካደረኩት በኋላ ከዛ ደግሞ የተቀረውን ነጩ ክሬም ሁሉም ጋር አደረግኩት ማለት ነው። ከዛ ፍሪጅ ውስጥ አስገብቼ 2 ሰዓት አቆየሁት። ከ2 ሰዓት በኋላ ደግሞ ከላይ ዲኮር አድርገዋለሁ ማለት ነው። የመጨረሻ ነው ይሄ ሎተስ ነው። ትንሽ ሞቅስ አድርገው እንደዚህ ቀጠኔ ማለት ባህሪ ያለው እንደዚህ አደርገዋለሁ ማለት ነው። ከዛ ከላይ እንደዚህ ቀባዋለሁ። ያው ቪዲዮ ሊረዝምባችሁ ይችላል፣ ግን ብዙ ጊዜ ቶሎ ስሰራ ለምንድነው የምትቸኩው ምናምን ስለምትወዲ ነው ቀስ ያልኩኝ ማሳያችሁ። አሁን ደግሞ ብላክቤሪ ብላክቤሪ ነው የሚባለው እሱ አደርጋለሁ ግማሹ ማለት ነው። እሱ በደንብ ይሄ ሁሉም ፍሪጅ ውስጥ ነበረ። እንትን ቀዝቃዛ ነው ይሄ ብላክቤሪ ማለት ነው። ከዛ ደግሞ ቾኮሌት፣ የተቀረውን ደግሞ ቾኮሌት አደርግበታለሁ ሁሉም መልሼ ፍሪጅ ውስጥ ለ2 ሰዓት አቆየዋለሁ። ከዛ ማቅረብ ነው። አሁን ትንሽ ሲበርድ ደግሞ ከራሱ ከሎተስ ነው ያደረኩበት። ከ2 ሰዓት በኋላ ይሄንን ይመስላል። እንዴት እንደሚያምር ማለት ነው። ይሄንን ይመስላል። በጣም ነው የሚያምረው። ለተለያየ ፕሮግራማት ወይም ደግሞ ለበዓል ልጆች ብሬዝዴይ ምናምን ሲኖራችሁ በጣም ቆንጆ ነው እና ደግሞ ለመስራትም ከባድ አይደለም።
ኦቨን ውስጥ ምናምን የሚገባ ነገር ስላልሆነ በቃ በፍሪጅ ውስጥ ብቻ ነው የምታዘጋጁት እና ደግሞ ጣዕሙ ደግሞ በጣም ልዩ ነው። በጣም ነው የሚያምረው። አይስክሪም ይላል። በጣም ነው የሚጣፍጠው። ይሄንን ይመስል ነበር የዛሬ ቪዲዮ ከወደዳችሁ ላይክ እና ፎሎ ማድረግ እንዳትረሱ። ሀሳብ አስተያየታችሁ ጻፉልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ባይ